የቅዱስ ራጉኤል አምላክ ሆይ ይቅር በለኝ ብሎ በስምህ የተማጸነኝን እንደ ወዳጄ እንደ አብርሃም እንደ ባለሟሌ እንደ ይስሐቅ እንዳከበርኩትም እንደ ያዕቆብ ክብርንና ባለሟልነትን ሰጠዋለሁ። በራሱ ላይም የክብር አክሊልን አቀዳጀዋለሁ፣ እድሜውንም አረዝምለታለሁ ብሎ ጌታችን ቃል ኪዳንን የሰጠው በስዕሉ ላይ እንደሚታየው የአጋዕዝተ ዓለም ሥላሴን ዙፋን ከሚሸከሙት ከአርባዕቱ እንስሳ ውስጥ 4 ራስ ባላቸው በገጸ ንስር ላይ አለቃ ሆኖ የተሾመና የሥላሴ አቃቤ መንበር የሆነ በዕለተ ምጽአት አሮጌዎቹን ሰማይና ምድርን አሳልፎ አዲስ ሰማይና አዲስ ምድርን እንዲተካ ስልጣን የተሰጠው ሎጥን ከነ ልጆቹ ከሰዶም እሳት ያዳነው ፍቁረ እግዚእ ቅዱስ ዮሐንስን ከእመቤታችን ረፍት በኋላ አብሯት ተነጥቆ በገነት ሳለ ሰማያዊ ህብስትን የመገበው ፀሐይን ጨረቃንና ከዋክብትን በማመላለስ ለሰው ልጆች ለእጽዋት ለአራዊትና ለእንስሳት ሁሉ ብርሃንን የሚመግብ መጋቤ ብርሃናት ሊቀ መላእክት ቅዱስ ራጉኤል ወር በገባ በአንደኛው ቀን የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም ከበዓሉ ረድኤት ይክፈለን። የቅዱስ ራጉኤል ተራዳይነት አይለየን። ይቆየን።